እንግዲህ እኛም ሀይሚም እንድትጎዳ አንፈልግም። ቡርኬ በቃ ቆም ብለህ ለማሰብ ሞክር። ምን አያስጠይቅ ማሰብ አያስገድል። ቆም ብለህ ተረጋግተህ እንደ የበፊቱ ቡርኬ እንደዛ ሆነ አስበህ ወደ ሀይሚ ተመለስ። እነሱ የሚነግሩ ነገር ምንም አንዳችም የሚጠቅም ነገር የለውም። አንዳችም የሚጠቅም ነገር የለውም። ገደል ነው እየከተቱ ያሉት እነ ፍጹሜ። ስለዚህ ወደ ሀይሚ ተመለስ። አሁን እንደ ቀልድ ያየኸው ነገር በኋላ ስር ሰዶ ትጎዳለህ። ራስህ ነው የምትጎዳው። ሀይሚ ለመጨረሻ ጊዜ ለቃ ሄደች ማለት ልብ በጣም ነው የሚሰበረው። ብሩኬ እንግዲህ ቆም ብለህ አስብበት። እኔ ምንም አንተን ለመቆጣት አንተን እንትን ለማለት ለማሰልቸት ፈልጌ አይደለም። ነገር ስማ፣ በዙሪያ ያሉ ሰዎች የሚነግሩህ ነገር የምትፈልገውን ነገር እንጂ የሚጠቅምህ ነገር አይደለም። ሀይሚን የመሰለች ፍቅረኛ ካንተ ራቀች ማለት ህይወት አደጋ ላይ ነው። ብሩኬ እኛን ሰማን። ይኸው ለነሱ እየነገሩ ያሉት ነገር በጣም ትክክል ያልሆነ ነገር ነው። ኋላ ላይ ይቆጭሃል። ሀይሚን የመሰለች እንደ ሀይሚ የምትወድ ሴት መቼም አታገኝም፣ ኑሮም አያውቅም። ሁሉም ማስመሳይ ነው። በዙሪያም ያሉ ሰዎች ምንም የሚጠቅም ነገር እስካሁን እኔ እያየሁኝ ነው። አይኔ እያየ ገደል እንድገባ አልፈልግም። ሰላም ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ሰሞኑ በአንዳንድ ነገሮች ጠፍተን ነበር። እንግዲህ ዛሬ መተናል ወደ እናንተ ቤተሰቦች። እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ትላንት የሆነ ነገር አይቼ ነው እንግዲህ አይቼ ማለፍ ደግሞ አልችልም። ግዴታ እናንተ ጋር ይዤ መምጣት አለብኝ፣ ያየሁትንም የሰማሁትንም ነገር ማለት ነው። ቤተሰቦች ቡሩኬ ትላንት ሀይሚን ጠልፏት እየሄደ ነበር። እንግዲህ አይደረግም እንግዲህ ፈልጋና ወዳ ከሆነ ነው እንጂ እንደዚህ አይነት ነገር ቡሩኬ ስትበድላት ስትንትን ስትላት ስትተቻት እና ሌላ ሴት ይዘህ መተህ ብዙ ነገር ስታረጋት ሳለ በግድ ይዞ መሄድ ማለት ምንድነው? እንግዲህ የጠላውሽም የሆነ ነገር እያረኩሽም እየበደልኩሽም ምንም ባረግሽም ችግር የለውም አይነት ነገር ነበር የሚመስልብህ ትላንትና። ፍጹሜም እንግዲህ እኔ ፍጹሜም ምን አይነት ሰው እንደሆን ካላቅም እንግዲህ የኔ ጓደኛ ሆናችሁ እንደዚህ አይነት ሰዎች ባትሆኑ ደስ ይለኛል። ስለ ፍጹሜም ለምንድን ነው እንደዚህ አይነት ነገር የምትደግፈው? ተው ለምንድን ነው የማትለው? እኛ እንደምንለው ተው እንደዚህ ትክክል አይደለም፣ ሀይሚን አትጉዳት፣ ሀይሚን እንደዚህ አታርጋት ማለት ለምንድን ነው የሚከብደው? የሆነ የማወዳደር ነገር ነው ያለብህ አንተ ራሱ። ከቡሩኬ አብሽብኝም አይነት ነገር ነው የሚመስለው። ጠልፏት ይዟት ሄደ ሳትፈልግ። እንግዲህ አልፈልግህም ትቼህ ከሌላ ሰው ጋር መኖር እፈልጋለሁ እንኳን ብትል እኮ ሀይሚ አይፈረድባትም። ቡሩኬ ካረካት አንፃር መጀመሪያ አንተ ያረከውን ነገር ነው አሁን አጸፋውን ነው እየደረሰብህ ያለውና ሊገርምህ አይገባም። አባብለህ ይቅርታ ሶሪ ምናምን ብለህ ነው እንጂ ድጋሚ ያለ ሳልሰ ሀይሚ መቅረብ ያለብህ እንጂ ኮስተር ብለህ ጥሩ ነገር እንዳረገ ሰው ምንም እንዳልበደለ ሰው ሆነ ነገሩን ባንዲ ለመሸፋፈን። ሰሞኑን ያሳለፍነው ነገር አይታላ እንዴ? ቤተሰቦችም አይታችኋል። ብዙ ነገር አሳልፈናል። ያን ሁሉ ነገር አርጓት ትቼ ሄዳለሁኝ አልፈልግም አላለችው። እንግዲህ እቺ ስለማትናገር ነው? እንዳንተ ጉልበትና ኃይል ምናምን ስለማትጠቀም ነው ወይስ እንዳንተ በዙሪያው ብዙ ሰው ጓደኛ ስለሌላት ነው? አንተ እነ ፍጹም ያሉልህ እና ሀብታሙ አሉልህ፣ ሌላም ወንድሞቹ እነ መላኩ ምናምን አሉልህ፣ ይደግፈዋል። ምንም አይመጣብህም አንተ ላይ። እሷ ላይ ግን እንደፈለክ አንስተህ እቃ እኮ አይደለችም። ሀይሚ ከኔ ጋር ሰባ መሄድ ትፈልጊያለሽ ወይ? ከዚህ በፊት እንደዚህ አድርጌሽ ነበር ይቅርታ ምናምን ብላ አለሳልሰ ነው። እንደዛም ከሆነ ማለት ነው እንደዛ አድርገህ መሄድ ስችል ጠልፋት ይዘህ መሄድ ምናምን ማለት ነው። ምን ያክል እንደምትወድ ለምንድን ነው የማይታየው? ብሩኬ ከእናንተ አልፎ እኮ እኛ እያየን ነው፣ ህዝብ እያየን ነው፣ ኦዲየንስ ያውቃል እንዴት እንደምትወድ። ግን ደግሞ አንተ እያረክ ያለው በጣም ለሚወድና ለሚያፈቅር ሰው እንደዚህ አይነት ምላሽ መስጠት ማለት እኔ ቡሩኬ ከዚህ በፊትም ተናግሬሃለሁ። እንግዲህ እኔ የእናንተን አንድነት ብቻ ስለመፈልግ ነው ቡሩኬ እዚህ ጋር መጥቼ እንደዚህ ብዬ ሞክስ እንጂ እንደሌሎቹ እንደና ሀብታሙ እንደ ፍጹሜ ምናምን ዝም ብዬ በጥርሴ እየፎገርኩ አብሬ መሆን እችላለሁ። ትክክል ነው ቡሩኬ ግፋበት ምናምን ማለት እችላለሁ። ግን ደግሞ እንደዛ አይደለም። መልሳም ፍጹሜ እንትናን ሐሰንን ስትወቅስ ነበር። ሐሰን ምን አረገ? ሐሰን እኮ ምንም አረገ። ሐሰን እኮ የራሱ ህይወት፣ የራሱ ትዳር፣ የራሱ የምታፈቅረው ልጅ ምናምን ያለው ሰው ነው። እንደ ሌላ ነገር ለምን ትወስድበታለህ? እናንተን አብሮነት ስለፈለገ በእናንተ ፍቅር እየቀና ወይ ደግሞ እናንተን ለመበጥበጥ እየሞከረ ምናምን ባላቅህ ኖሮ ምናምን ስለሚያቅህ ነው እንደዚህ አይነት ነገር መስዋዕትነት እየከፈለልህ ያለው ብሩኬ።
ሀሰን ምንም ያጠፋው ነገር የለም። አትለያዩ አይሚን ለምን ትጎዳታለህ ምናምን ስላለ እኔ እምልሃለሁ እኔ አብሮ አደግህ ጎረቤት የሆንኩት ልጅ እንደዚህ እናገርሃለሁ። ለመሰለ ለማናችንም አይበጀንም እንደዚህ ማስመሰል። መጥፎ ነገር እያረካ አብሬክ እንትን ብል ከጎን ብሆን ምናምን ግፋበት ሂድበት ጥሩ ነው ብሩኬ ምናምን ብለህ አይጠቅምም። የሚጠቅመንና የሚበጀን ነገር ምንድነው? አንተ ከሀይሚ ጋር መሆን ያለብህ። አንድ ከባዱን እኮ ስቴፕ አለፋችሁ አይደል? እዩ መታ ነበረ። እዩ ልትበጠብጥ ሞከረች። እንግዲህ አልተሳካላትም። ከፈጣሪ ጋር መጥፎ ነገር ስለሆነ አልተሳካላትም። ለቃ ወጣለች። ከዚህ በኋላሽ ምንድነው የምትጠብቀው? ሶሪ በተደረገው ነገር ይቅርታ፣ በእኔ ምክንያት የሆነች ልጅ መታ እንደዚህ ህይወትሽ በመበጥበጡ ምናምን ብለህ አለሳልሰ። እንግዲህ እኛም እኮ እምቢ አልፈልግም ብላ ገፍታ እንድትሄድ አንፈልግም። እኛም እኮ ለይኩንም አለ እኔም አለውኝ ሀሰንም አለ አንድ ላይ በመሆን እንድትረዳህና ይቅርታን እንድትቀበል እኮ እናደርጋለን። ግን ደግሞ አንተ እንደዚህ አይነት ነገር አይደለም እያደረክ ያለው። አሁንም ብሽሽቅ ላይ ነው። አሁንም በግድ ጠልፊያት፣ ከዚህ በፊትም ጠልፊያት ምናምን። ይሄ ጠልፎ ምናምን እንትን ማለት ድሮ የቀረ ነገር ነው። ይሄ መጥፎ ባህል ነው። ገብቶሃል አይደል? አንድ ሰው ሲፈልግና ሲወድ ነው አንድ ላይ ሊሆን የሚችለው። እንግዲህ አሁን ሀሰንን መውቀስን አቁም እና ብሩኬ፣ እኛ እኮ ስለምንወድህና ስለምናስብልህ ምናምን ነገር ነው እንትን እያለን ያለ። ለምን በጥቃቅን ነገር ታስባለህ? ለምን በጥቃቅን ነገር ከምትወድህ ሀይሚ ጋር ትጣላለህ? እኛ እኮ ይሄን ሁሉ ነገር እያደረግን ያለ ነው አንዲያችንም ነገር ፈልገን አይደለም ብሩኬ። እኛ የእናንተን ትዳር የእናንተ ቆንጆ ትዳር እግዚአብሔር የባረከው ትዳር እንዲኖራችሁ ስለምንፈልግ እንጂ እኮ እኔ እዚህ ጋር እኮ እየመጣ እኔ ራሴ ህይወት እኮ አለኝ። ለይኩንም ሀሰንም የራሳችን ምን አገባኝ ብለን እኮ እንደነ እንትናና እንደነ አብትሽና እንደ ፍጹሜ ያስመሰልን እኮ መኖር እንችላለን፣ አይከብደንም። ግን ደግሞ የህሊናችን ስለማይፈቅድ ነው። አምኖ መቀበል አይችልም እንደዚህ አይነት ነገር የኛ ህሊና ማለት ነው። እንግዲህ እኛ የምንጠብቀው የእናንተን ትዳር ነው ቡርኪ። እናንተ ወልዳችሁ ከብዳችሁ ማየት ነው የምንፈልገው እንጂ እንደዚህ በጥቃቅን ነገር አሁን የሆነች ልጅ መጣች ምናምን ነገር ሄደች አይደል እንዴ? አይሚን እኮ በዛ ሰዓት ቡርኪ ምን ያክል እንደተጎዳች አታውቅም። ባንዴ በቃ እሺ ብሩኬ ብላ ዘላ አሁንም እንትን እንድትል ነው ሁሉን ነገር እሺ ብላ እንድትቀበል ነው የምፈልገው። ሲሊ ደግሞ እንክብካቤ ምናምን ነገር ትፈልጋለች። በትህትና እንድታወራት በቃ እንደዚህ አይደለም ትሪት ልታረጋት ይገባል። ባንዴ ወደ ቀድሞ ማንነት ለምን አልተመለሰችም? ባንዴ በፊት እንደነበረው ለምን ብሩኬ ወይ የሆነ ነገር አላለችኝም ፍቅር አልሰጠችኝም ብለ እንዳትጠብቅ። ከዚህ በላይ ነገር ብታረግም እንኳን አይፈረድባትም። ለምን ካረካን ነገር አንፃር ነው። እንደውም አሁን እያደረገች ያለችው ነገር እኮ ትንሽ ነው። ምን አለች? አልፈልግህም አላለችም። እንግዲህ መጀመሪያ የተፈጠረው ነገር ጎድቷታል። መረጋጋት ትፈልጋለች፣ ማሰብ ትፈልጋለች። ለምን ሴት ልጅ ነች። ነገም እንደዚህ አይነት ነገር ቢደርስብኝስ? አሁን ባንዴ ሁሉም ነገር ይቅር ብዬ ብመለስ ወደ መጀመሪያው ፍቅር ድጋሚ አሁንም የሆነች ሴት ትመጣለች ህይወቱ ላይ የሆነች መታ ደግሞ እንደዚህ ልጅ አለ ምናምን ትለኛለች ይለኛል ወይ ሊመጣ ይችላል እንደዚህ አይነት ነገር ብላ ልሰጋ ትችላለች። እንግዲህ ይሄንንም ነገር እኮ ግንዛቤ ውስጥ መክተት አለበት። ባንዴ እንዴ ብሩኬ ተገቢ አይደለም። በቃ እያረክ ያለው ነገር ተገቢ አይደለም ብሩኬ። እኔ ወንድሜ ነህ። እኔ ስናገር ሁላ በጣም እየደበረኝ ነው የምናገር። በእርግጥ ደስ እያለኝ አንተን መተቸት፣ አንተን መናገር፣ አንተን መቆጣት ሱስ ሆኖብኝ ምናምን አይደለም። ግን ደግሞ ምንድነው በቃ የማይሆን ነገር ነው እያረክ ያለው። ባንዴ ሊሆን አይችልም። ባንዴ ወደ እንትን ልትመለስ አትችልም። ትሪት አድርጋት በቃ። እንግዲህ ከዛ የዘለለ ነገር ካለ እኛ አለን። ተይ እንደዚህ አይደለም በቃ ብሩኬ ተመልሷል። እዩ የምትባለውም ልጅ ሄዳለች። እንግዲህ ከዚህ በኋላ ክፍተት መፍጠር የለባችሁ ምናምን ብለን እኛም ነገረናት የምትመለስበትን ነገር እናደርጋለን። እንግዲህ አይሚዬም በጣም የምታሳዝን ልጅ ነች። በእርግጥ አንድ ሰው አብሯት አልነበረም ብሩኬ። እውነቱን ለመናገር ሁላችንም ካንተ ጋር ነበረ። እቺ ልጅ አይዞሽ ምናምን ሲላት የነበር ማን ብሩኬ እንደዚህ ተይ እንደዚህ አያረግም ምናምን ከማለት ውጪ የሷን ህመምና የሷን ጉዳት የተረዳ ሰው የለም። ከኔም ጭምር ራሷ ነች ጠንካራ በመሆኗ እዚህ ደረጃ ላይ የደረሰችው። ፈጣሪም የውስጧን አይቶ ነው እዩን ገለል ያደረገላችሁ ከናንተ። እንግዲህ ይህንን ነገር ካለፍከ በኋላ እዩ ያንተ ልጅ አይደለም ይቅርታ ምናምን ብላ ከህይወት ከወጣችን ለምን ትፈልጋለህ? ከባዱ ችግር እኮ የነበር ሲያሰጋን የነበረው ነገር እኮ የነበር ብሩኬ። አሁን እሷ ሄዳለች። ወደ ቤት ተመልሰ አይሚንም ይቅርታ መጠየቅ ካለብህ ይቅርታ ጠይቀ አብረውክ ያሉት ሰዎች እነ ፍጹሜም እነ እንትናም በቃ የሚደግፉ ነገር ትክክል አይደለም።
አንደኛ የምንልህን ነገር ሞክረውና እስኪ ብሩኬ እኔ እንትን ካለለ ግደለኝ ከፈለክ ወደ መጀመሪያው ማንነት ካልተመለስክ ይሄ ነገር ካልተስተካከለ እኔን የፈለከው ነገር አድርግ። አሁን እያሉክ ያሉት እየመከሩክ ያሉት ነገር ትክክል አይደለም። እንግዲህ አይሚ ትወዳለች፣ ይሄ ግልጽ ነው። ለምን እኛ ማየት የቻልነውን ነገር እንዴት አንተ መገንዘብና ማየት ይከብዳል? አጠገቧ ሆነሳለ ወይስ እንትን ነው? በዚህ ማለኩ ልጅቷ ልጅ ልትጋባ ትችላለች፣ እማይሆን ልጅ ልትጋባ ትችላለች። ለምን ከዚህ በላይ ለማመጣለሁ? ሴት አይደለሁ እንዴ? እኔም እኮ የሚፈልገኝ ሰው አለ ምናምን ብላ ልትሄድ ትችላለች። በራስ ጥፋት ማለት ነው። አንተ በሰራው ተልካሻ ምክንያት እቺ ልጅ ታጣት ትችላለህ ብሩኬ። ሁሌ ሰው ይወደኛል፣ ሁሌ ሰው እስከነ ጥፋት ይቀበለኛል ብለህ አታስብ። ሁሉም ነገር እኮ ስር ሲሰድ እየሰለቸ ማረ ራሱ ይመራል እንዴ? እየሰለቻት ሊመጣ ይችላል። ስለዚህ እሷን የሚያሰለች ነገር እሷን የሚያሰለች ስራ ባሰራ ጥሩ ነው። እንግዲህ እኔ ከዚህ በኋላ እዚህ መጥቼ ብሩኬ ተው፣ ብሩኬ እንደዚህ አይደለም፣ ብሩኬ መጥፎ ነገር ነው እያረካ ያለው ምናምን ብዬ አንተን መናገር ሰልችቶኛል። ለምን ትልቅ ሰው ነው። አንዴ ነገርኩ፣ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ ምናምን ምንድነው መደጋገመልህ? አንዴ ነገርና አይደል በቃ ይሄ ነገር ትክክል አይደለም ብሩኬ። እኛ እንደዚህ የምንልህ አንተ ከሀይሚ ጋር እንድትሆን ብቻ ስለምፈልግ ነው። እንግዲህ እንደ ጓደኝነቴ እንደ አብሮ አደግነቴ ከማንም ጋር እንትን ስትል ማየት አልፈልግም ብሩኬ። እኛን አዳምጠን እኛን ስማን። ጓደኞች የሚመክሩ ነገር ትክክል አይደለም ነገር ስማ። በዙሪያ ያሉ ሰዎች የሚነግሩህ ነገር የምትፈልገውን ነገር እንጂ የሚጠቅም ነገር አይደለም። ሀይሚን የመሰለች ፍቅረኛ ካንተ ራቀች ማለት ህይወት አደጋ ላይ ነው ብሩኬ። እኛን ስማን። ይኸው ለነሱ እየነገሩ ያሉት ነገር በጣም ትክክል ያልሆነ ነገር ነው። ኋላ ላይ ይቆጭሃል። ሀይሚን የመሰለች እንደ ሀይሚ የምትወድ ሴት መቼም አታገኝም። ኑሮም አያውቅም። ሁሉም ማስመሳይ ነው። በዙሪያም ያሉ ሰዎች ምንም የሚጠቅም ነገር እስካሁን እኔ እያየሁኝ ነው። አይኔ እያየ ገደል እንድገባ አልፈልግም። እንግዲህ እኛም ሀይሚም እንድትጎዳ አንፈልግም ብሩኬ። በቃ ቆም ብለህ ለማሰብ ሞክር። ምን አያስጠይቅ ማሰብ አያስገድል። ቆም ብለህ ተረጋግተህ እንደ የበፊቱ ብሩኬ እንደዛ ሆነ አስበህ ወደ ሀይሚ ተመለስ። እነሱ የሚነግሩ ነገር ምንም አንዳችም የሚጠቅም ነገር የለውም። አንዳችም የሚጠቅም ነገር የለውም። ገደል ነው እየከተቱ ያሉት እነ ፍጹሜ። ስለዚህ ወደ ሀይሚ ተመለስ። እንነግርን ነገር ስማ። በኋላ ላይ ትቆጫለህ። ይኸውልህ አሁን እንደ ቀልድ ያየኸው ነገር በኋላ ስር ሰዶ ትጎዳለህ። ራስህ ነው የምትጎዳው። ሀይሚ ለመጨረሻ ጊዜ ለቃ ሄደች ማለት ልብ በጣም ነው የሚሰበረው ብሩኬ። እንግዲህ ቆም ብለህ አስብበት። እኔ ምንም አንተን ለመቆጣት አንተን እንትን ለማለት ለማሰልቸት ፈልጌ አይደለም። ትክክለኛውን የህይወት መስመርን እንድትይዝ ፈልጌ ነው። እንግዲህ እኔ ከዚህ በላይ ምንም ልነግር አልችልም ብሩኬ። እንግዲህ ይሄንን ነገር አስተካክለ ያማረና ደስ የሚል ትዳር እናያለን፣ እንጠብቃለን። እንግዲህ ሚዜም ለመሆን ጓጉተናል። እንግዲህ እነ ፍጹሜን ያሉት ሰዎችን ጥሩ ነገር ሲነግሩ እንጂ መጥፎ ነገር ሲነግሩ አብረ ባታረጋቸውና ባደግፋቸው ባሰማቸው ባይ ነኝ።